ሰላም ውድ የሱፐርኖቫ ቤተሰቦች፣ ዛሬ የመጣነው አንድ ክላይንታችን ሲምፕል የሆነ ግላም ሜካፕ ስሪን ባለችን መሰረት እሱን ለመስራት ነው። እዚህ ጋር ኦሬዲ ፊቷን ፕሬፕ አድርጌ አዘጋጅቼ ቅንድሟን ኩዬ በፋውንዴሽንና ኮንሲለር ካጸዳው በኋላ አይሻዶ ላይ ገብቻለሁኝ። የኮንሲለርና የፋውንዴሽኑን ፓርት ሳይቀረጽ ስለቀረ ነው ስኪፕ ያደረገው። ቀጣይ ቪዲዮአችን ላይ እሱን አካትቼ እሰራላችኋለሁ። በጣም ሲምፕል ሜካፕ ስለሆነ የፈለገችው አይሻዶዋን ኑድ ከለር ነው ያደረኩላት። በደንብ አድርገን ብሌንድ እናደርገዋለን። አይሻዶን ሜካፕን በአጠቃላይ ቆንጆ ሲምለስ የሆነ ፊኒሽ እንዲኖረው የሚያደርገው ቆንጆ አድርገን ብሌንድ ማድረጋችን ማዋሃዳችን ነው። ሶ አይሻዶዋን በደንብ ብሌንድ አድርጌ ሙሉ አይኗን ከቀባውት በኋላ ላዩ ላይ ትንሽ ሽመር ነው ያደረኩበትኝ። አይላይነር አደረኩኝ። ቀጥታ ወደ ፌስ ሜካፕ አገባው ማለት ነው። እዚህ ጋር የራሷ ሼድ የሆነውን ፋውንዴሽን ከቀባውኝ በኋላ ኮንቱር እያደረኩላትኝ ነው። እኔ ብዙ ጊዜ ሜካፕ ስሰራ አይን ስር ያለውን ጥቁሩን የምንሸፍንበትን ኮንሲለር መጨረሻ ላይ ነው የማደርገው፣ ኮንቱር እና ብለሽ ካደረኩ በኋላ ማለት ነው። በጣም ኮንቱር ያልሆነ ትንሽ ወደ ብሮንዝ የሚጠጋ ከለር ያለውን የኮንቱር ስቲክ ነው የተጠቀምኩላት። እሱን ቆንጆ አድርጌ ብሌንድ ካደረኩኝ በኋላ ነው ማለት ነው ወደ ኮንሲለር እየገባሁት። ኮንሲለሬን በምታዩት መንገድ አፕላይ ካደረኩ በኋላ ቆንጆ አድርጌ እሱንም ሲምለስ እንዲሆን አድርጌ ብሌንድ አድርገዋለሁ ማለት ነው። ኮንሲለር ብሌንድ ሳደርግ ደግሞ ሁል ጊዜ ውስጥ አይኗ ጋር ሳይሆን የምጀምረው ከዛ ከላይ በብዛት ስለሆነ የተቀመጠው ኮንሲለሩ በደንብ እንዲሸፍንልን ብሌንድ ሳደርግ ከስሩ ጀምሬ ነው ወደ ላይ ብሌንድ እያደረኩ የሚሄደው። ትንሽ አማውንት ካለበት ጀምሬ ሙሉን ብሌንድ አደረኩት ማለት ነው። እዚህ ጋር ፉል ፌሷን ኮንሲለሩን ብሌንድ አድርጌ ጨርሼ እንዳልኳችሁ ሲምለስ እንዲሆን ብሌንድ እያደረኩትኝ ነው። በፋውንዴሽን ብሩሽ አምጥቼ ፋውንዴሽኑም ኮንቱሩም ኮንሲለሩም እንዳይለይ በደንብ አድርጌ እያመሳሰልኩት ነው፣ ፓውደር ፕሮዳክት ከመጠቀሚ በፊት ማለት ነው። እንደምታዩት ክላይንታችን ገና ፓውደሩ ሳይደረግ እየወደድኩት ነው እያለችን ነበር እዚህ ጋር። ከዚህ በመቀጠል ሉስ ፓውደር አይኗ ስር ሻይን የሚያደርጉት ቦታዎች በሙሉ ፓውደር ፕሮዳክቶችን መጠቀም እንጀምራለን ማለት ነው። ሉዝ ፓውደሩን ካደረኩላትኝ በኋላ ቅድም ከስር ብለሽ አድርጌ ነበረ። እነሱ በጣም እንዳይፈዙ መልሼ አፕላይ አደርግበታለሁ በስሱ ብለሹን። ከዛን የፊቷን ፓውደር ለራሷ የሚሆነውን የፊት ፓውደር ሙሉ ፊቷን ሴት አደርገዋለሁ። እንደምታዩት ፓውደሩ በደንብ ከተደረገ በኋላ ፊቷ ላይ ያለው ሻይን ሙሉ ለሙሉ ጠፍቶ ብለር ሆኗል ማለት ነው። እዚህ ጋር ከንፈሯን በደንብ ላይን እያደረኩኝ ነው። እንዳልኳችሁ ሲምፕል የሆነ ሉክ ስለሆነ የፈለገችው ከለር ያለው ሊፕስቲክ አልተጠቀምኩባትኝም። ላይን አድርጌ ዙሪያውን ከንፈሯን መሀሉን ሊፕ ግሎስ ነው ያደረኩላትኝ። ፋይናል ሉኩ ይሄንን ይመስላል። መጨረሻ አይላሽ አድርጌ ብለሹን አድርጌ ከንፈሯን ሊፕ ግሎስ አድርጌበት ሲምፕል የሆነው ፊኒሽ ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ።